የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በየዓመቱ ህዳር 29 ቀን በተለያዩ ሁነቶች ሲከበር መቆየቱ ይታወቃል። በሂደቱም የአገራችን ብሔሮች ብሔረሰቦችና ሕዝቦች ባህላቸውን እንዲያስተዋውቁና እንዲተዋወቁ በወንድማማችነት ላይ የተመሰረተ ህብረ ብሔራዊ አንድነት እንዲጠናከርና ስር እንዲሰድ የዲሞክራሲ ባህል ግንባታ እንዲጎለብትና እንዲጠናከር እንዲሁም የህገ መንግስት አስተምህሮ ስራዎች መሰረት የጣሉ ውጤቶች ተመዝግበዋል። ዘንድሮም የሚከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ከህዳር 1 ቀን ጀምሮ በሁሉም ክልሎችና በሁለቱ ከተማ አስተዳደሮች ሲከበር ቆይቶ የማጠቃለያ ፕሮግራሙ በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳዕና ከተማ ይከበራል። ይህን በዓል ስናከብርም የኢትዮጵያ ብሔረሰቦችና ሕዝቦች የጋራ አሻራቸውን ያሳረፉበትና በጋራ የገነቡት እንዲሁም የመሪዎቻችን በሳል የአመራር ጥበብ ውጤት የሆነው ታላቁ የኢትዮጵያ ህዳሴ ግድብ ከተመረቀ ማግስት የሚከበር በመሆኑ የኢትዮጵያ ብሔረሰቦችና ሕዝቦች ደስታቸውን በጋራ የሚያበስሩበትና ከመቼውም ጊዜ በላቀ ሁኔታ ህብረ ብሔራዊ አንድነታችንን በማጠናከር መጻኢ ዕድሎቻችን በሚወስኑ ሀገራዊ ጉዳዮች በጋራ የምንቆምበት በመሆኑ የተለየ ያደርገዋል።